ጤና ይስጥልን አድማጮቻችን። የዛሬ እንግዳችን ተወልደው ያደጉት እንዲሁም የመጀመሪያና ሁለተኛ ደረጃ ትምህርታቸውን የተከታተሉት በገለምሶ ከተማ ነው። በአዲስ አበባ ዩኒቨርሲቲ በኢኮኖሚክስ ዲፓርትመንት ኢኮኖሚክስ ካጠኑ በኋላ በተለያዩ ቦታዎች በሙያቸው አገልግለዋል። ብዙዎች የሚያውቋቸው ሐረርጌ የአስገራሚዋን ከተማ የኢትኖግራፊ ወጎች በሚለው መጽሐፋቸውና በሌሎችም በድረገጽ በሚያወጧቸው ጽሑፎቻቸው ነው። አፈንዲ ሙተቂ ይባላሉ። የቅዳሜ ከሰዓት በኋላ የረፍት ጊዜያችሁን ከኛ ጋር ስለምታሳልፉ እጅግ ደስ ይለናል። ዛሬ ከሐረርጌ እና ኡመተ ፈናን ኡመተ ቀሽቲ ድሬዳዋ ደራሲ ከአፈንዲ ሙተቂ ጋር ወደ ምስራቃዊ ሀገራችን ክፍል እንጓዛለን። በጉዟችን ላይ ደማቆቹንና ሰው ወዳዶቹን የሐረርጌን ሰዎች እናነሳለን። ስለ ገለምሶ፣ ሐረርጌ፣ ስለ ድሬዳዋ እንጫወታለን። ከኛ ጋር በመሆናችሁ እጅግ ደስ ይለናል። ሸገር የናንተ ነው። አፈንዲ ወደ ዘፈን እንሂድ። እሺ፣ የማን ዘፈን ነው አንተ የምትወደው? ዘፈን እንግዲህ እየሰማሁ ያደግኳቸው ያንጋፋዎቹ ነው። በነገራችን ላይ አሁን ብዙም ሴት ስለኝም ለዘፈን አረባከ አሁን ብዙም አልሰማም። የድሮዎቹ ድሮ ውስጥ ያለውን እንትን ማጥ ከማድረግ እንጂ ወይ ደግሞ በሰማም ያኑ መላለሰው አዲስ ያን ያህል ነኝ ፎሎ አፕ አላደርግም። አትከታተለውም ነው ወይስ አስጠልቶ ተውከው? እኔ እንጃ ስለበሰልኩ ነው ምናልባት አላውቅም። ምናልባት አሁን አልከታተልም። ምን ላይ እንዳለ አላውቅም። ማን እንደዘፈነ ምን አሉ። የድሮዎቹን ግን አሁንም ድረስ ታስታውሳቸዋለህ? እንትላልቸው ሬዲዮ ላይ ዘመን ዘፋኞች እነማን ናቸው? እንግዲህ አሊ ቢራ፣ አሊ ሸቦ፣ ሸንተም ሹቢሳ፣ አደም ሃሩን፣ ከዲር ሰኢድ፣ አልማዝ ተፈራ፣ ሃሎ ዳዌ። እነዚህ በኦሮምኛ ያው በአማርኛም አሉ እንደ ጥላሁን፣ አለማየሁ እሸቴ። በኔ ዘመን የሚላቸው ግን ደግሞ ወጣቶቹና ኤፍሬም በዛን ጊዜ ወጣቶች ኤፍሬም ንዋይ አይቻቸዋለሁ። ደግሞ ሁሉንም ሲዘፍኑ መጥተው ከተማችን አውራጃ ነበረች አይደል? ያኔ ገለምሶ መጥተው ሁሉም ይመጡ ነበር። የቀረ የለም። ያኔ ሁላቸውም እናይ ነበር። ኤፍሬም፣ ነዋይ፣ አመልማል የጭሮ ልጅ ናት እሷ እና ኩኩ እነዚህ ሙሉ ቀርታል። አሁን እኮ ከአንድ ከዘፈን ጋራ አንድ ጥያቄ ልጠይቅህ ብዬ ነው። እሺ፣ የሸዋሉል መንግስቱ እና አሊ ቢራ የዘፈነው ነው። ግጥሙን የጻፈችው የሸዋሉል ናት። የሚገርምህ ነገር አሊ ቢራን የሸዋሉል የገጠመችልህ ዮቢ የሚለው ዘፈን ብዬው ነበረ እና ሲመልስልኝ ግን እሱ በጣም የኦሮሞ ልጃገረዶች የሚዘፍኑት ዘፈን ነው እና በጣም ጥልቅ የሆነ ባህላዊ ሚስጥር ያለው ብሎ ነው ዝም ብሎ ያለፈው የነበረው። አንተ እሱን ታሪክ እንድትነግረኝ ስለፈለግኩ ነው። እንግዲህ የሸዋሉል መንግስቱ ሐረር ሬዲዮ ጣቢያ ላይ ተሰራ ነበረ። ከዛ በኋላ እዚህ ኢትዮጵያ ሬዲዮ መታ ነበር። እንግዲህ በደርግ ጊዜ በተለይ ሚዲያ ላይ ይሰሩ የነበሩትን ሰዎች በኢሃፓ ከተገደሉት መካከል አንዷ እሷ ናት እና ዮናስ ለማም አሉበት። ግን የሸዋሉል መንግስቱ አንዷ ናት እና የሸዋሉል ለአሊ ቢራ የሰጠችው ግጥም ነው ዮቢ ሀደሶ ሊባኔታ የሚለው። ስለሱ ንገረኝ። እሱ እና ዘፈኑን ካገኘው ጋብዛለሁ። ሞር ኦፍ በቀጥታ ሲታይ የሐረርጌ ኦሮሞ ልጃገረዶች ጓደኛቸው ስትዳር በቃ መለያየታችን ነው አንገናኝም ብለው የሚዘፍኑት ነው እና እንዲህ እንደንትን አይደለም። እንዲህ በቀላል ከእንባ ጋር ነው ዮቢ ሀደሶ ሊባኔታ እያሉ የሚጨፍሩት እና ሴቶቹ ብቻ ናቸው ዮቢ ሀደሶ ሊባኔታ ነገና እንጂ ሂሪዮ ኢማነታ የሚሉት እና ኮንትሮቨርሻል ነው። አሁን ባደረኩት ሪሰርች መሰረት ሀደስ አንድ ደስ የሚል ሽታ ያለው ነገር በጣም ቆንጅዬ ነው። ሽታው ደስ ይላል እና ለእኔ እንደዛ ነሽ አንቺ ሪሃና ነው እንዴ? ሀደስ እንደዛ ነው እና እንደ ሪሃን ነገር ናት እና ደጋማ ነው በቆል እንትን አካባቢ ነው የሚበቅለው እና እንደዛ ማለታቸው ነው የሚላሉ። ሌላው ደግሞ ያው ትንሽ ያልተጣራም
ሌላ መልእክት አለው። ሀደስን በሌላ በአረብኛው ስሙ ሌላ ነገር መልእክት ለማስተላለፍ አንቺ እኮ ለኔ በእኔና ባንቺ መካከል ቅሬታ የለም ስለምንዋደድ ለማለት ፈልገው መጥፎ ሽታ ያለው ነገር ራሱ እንደ ጣል ነው ነገር እንደዛ የሚሉ ሽማግሌዎችም በሁለት መንገድ ነው እንግዲህ የሚገልጹ ሁለት አይነት መልእክት አለው ነው የሚሉት እና ከእንባ ጋር ነው በቃ የሚሸኙት። የተከበራችሁ አድማጮቻችን የረፍት ጊዜያችሁን ከሸገር ጋር በመሆናችሁ እጅግ ደስ ብሎናል። ዮቢ ሃዳ ሶሊባለታ የሚለውን ያሊቢራን ሙዚቃ በእግር በፈረስ በሸገር ብንፈልገው አላገኘነውም። ሙዚቃው ያላችሁ ወዲህ ብትሉን ደስ ይለናል። በሱ ምትክ ይህን የኤፍሬም ታምሩ ሙዚቃ ተጋብዙልን። ፍቅር ነው ጎዳናዬ እመጣለሁ ሞናናዬ ፍቅር ነው ጎዳናዬ እመጣለሁ ሞናናዬ ፍቅር ነው ጎዳናዬ እመጣለሁ ሞናናዬ ፍቅር ነው ጎዳናዬ የሰማይ ኮከብ ላይ ነጋዳል እስቲ አሎ ተብለሽ የራቀን ለመስሎች ነቢያናደን ስልክ ይዞ ሃሎ ሃሎ ጎዳናው ትዝታ ልቤን አይመልስም ሃሎ እያሉ ማጣት ፍቅሬን አባባሰው ተሳለኝ ለመርሳት የተለየኝ ደርሶ መመለስ ነው ብመጣ ሰፈርሽ በለሳይ በእጅ የለሽ ይሆዴን አልነግርሽ አንከርት ያለበት ጎዳና ነው ፍቅርሽ አይኔ ዛጎላማ ነው መውደድ ያመጣል ጉራማይሌ ነው ናፍቆት ያመጣል ፍቅርሽ እንደ ጎዳና ካገር ያወጣል አይኔ ዛጎላማ ነው መውደድ ያመጣል ጭስሽ ጉራማይሌ ነው ናፍቆት ያመጣል ፍቅርሽ እንደ ጎዳና ካገር ያወጣል የሸዋሉል እንዳልሽው የጃርሶ ተወላጅ ናት። የጀርሰ ጎሮ እንግዲህ በልጅነቷ እዛ አድጋ ሬዲዮ ጣቢያ ከመግባቷ በፊት ያየችውን ያደገችበትን ባህል ነው። አሊቢራ የሚገርመው አሊቢራ ወንድ ሆኖ እሱም መስፈኑ ነው መጀመሪያው ነው ያስገረመኝ። ይሄ አይባልም ለወንድ እኮ ለወንድ አይልም አልሰማንም እኛ ሴት ነው ዮቢ ሃዳ ሶሊባለታ። በኋላ ላይ ጥያቄውን ካንቺ ፕሮግራም መልሶ ተመለሰልኝ። ሸዋሉ ናት የገጠመችው በቃ ሪፍ አለ እና ስለሷ ማወቅም ከዛ በኋላ ነው የጀመረው የኔ ኢንተረስት ስለ ሸዋሉ። ጎበዝ ነበረች። ሸዋሉልን ሳቃት በሊትሬቸሮች ውስጥ ነው ማቀው እና እንዲህ ጥሩ ያልሆነ ስም ተሰጥቷት ነው ማቀው እና እንዲህ ገዳይ ነበረች። የቀበሌ ተመራጭ ሊቀመንበር ነበረች የዜሮ የሰባራ ባቡር አካባቢ ነበረው ቀበሌ እና ተመራጭ ስለሆነች ሰው ትገድል ነበር ታስር ነበር ምናምን የሚሉ ነገሮችን ነው ማቀው እና እንዲህ ፖዚቲቭ አስፔክት ያላት መሆኗን አላቅም ነበር በጭራሽ። ከዛ ቀን ጀምሮ ሆን ብዬ መከታተል ጀመርኩ እና መጀመሪያ እንዲያውም እንትንም ብቻ ነው ያየሁት ዮቢ ሃዳ ሶሊባለታ። ከዮቢ በኋላ የአከም ነጉማ ደራሲ እሷ መሆኗን ሳይ እንደዚህም ፊሎሶፈር ነበረች እንዴ ያልኩት እና አከም ነጉማ እንግዲህ ይቅርታ አድርግልኝና እኔ እንትን ነበርኩ ማለት የወንድ ትምክተኛ የሚባለው አይነት ነው። ሴት እንዲህ አይነት ነገር ፊሎሶፊክ ነገር መጽሐፍ አይችልም የሚል አስተሳሰብ ከነበራቸው ነው ናቸው እንደዚህ ናቸው እንዴ ነው
እኔ ምን አባት ያውቄ እሺ እንደዚህ ነበር ሐሳብህን አስቀየረች እሷ ሻዋሉልና አንዲት ልጅ አለች ደግሞ ጓደኛዬ ናት እዚህ የሥራ ቦታ ነው ያወቅኳት ሁለቱ ልጆች በቃ ቀየሩ እንደዚህ አይነት ሰዎች በቃ ኃጢአተኛ ነበርኩ አስባሉኝ ኃጢአቴን እዛው እርግፍ አድርጌ ከሴቶች ጋር ታረኩ ጥሩ ነው እኮ እና ከነጉማ እንመለስና የጥላሁን ገሰሰ የዘፈነው ዘፈን ነው ብቻዬን ነኝ የሚል እንጉርጉሩ አይነት ነገር ነው እና እስቲ ፍልስፍናው ጋር ሄድልኛ ከነጉማ በተለይ ቢዩቲ ማለት ውበቱ የሚታየው የሁለት አይነት ዲያሌክት ቅልቅል መሆኑ ነው የሸዋም የሐረርም ይታያል ለምሳሌ ጥላሁን ሪያን ቀቡ ኾቁማ ነው የሚለው ኮቁማ አይልም ኻሲል ያው የሐረር ሸዋሉ እንደጻፈችው ያስታውቃል እና ወደዚህ ሲገባ ደግሞ ወደ ገጥሞቹ ነምኒና ኢላሌ ከራነጨ ሲሳ ጊድራንጃለላ ሲናፈሲሳ ገራኑ ረኪና ሰበታን ሂደነ ይጀሙ አከም ጎነ ተላልቲን ኦፕሽኔሽን ጊድራ አሁን ብዙም በእኛ አካባቢ አይባል የመሃል አገር ሰው የሸዋ ኦሮሞ ነው ጊድራ ነሳኩን ከንጊድራ ሜበር ምናምን የሚለው እና አስቸጋሪ ማለት ነው ጊድራ እንግዲህ አከምናጉማ ፈይማ ሂሪያን ቀቡ ኮብማ ኩፍቴንላ ስጋሩማ አከምናጉማ ፈይማ አከምናጉማ ፈይማ ሂሪያን ቀቡ ኮብማ ኩፍቴንላ ስጋሩማ አከምናጉማ ፈይማ ያደሜ ቡልቡላ አንሄሪ በጠቤ ሱመን ያዳቡላ አከምነጉማ ፈይማ ሂሪያን ቀቡ ኮቁማ ክፍቴን ላልቱስ ጋሩማ አከምነጉማ Gidiran jalala sihina pesisa Garan nurakinan sabbatan hianne Ijamu akamura kallalten obsine akamnaguma fayuma Hiriyan kabu khobma uften la tusgar akamnaguma fayuma akamnaguma fayuma hiriyan kabu khobuma uften la garuma akamnaguma
naguma fayyuma hiriyan qabu hobuma ufteen laatu gaaruma akkam naguma fayyuma እና ሁለቱንም ብለንድ አድርጋ በጣም ከለርፉል ሰበታን ሄደን ሲል ወገቡን ሆዳችን ቢያስቸግረን ሆድ ቢያስቸግረን እንኳን በመቀነት ያስሩታል። አይታ ማትታግሷን በምን ያባብሏታል። እንደዛ ብዬ ነው የተረጎምኩት ወደ አማርኛ። ያው መተርጎሙ ትንሽ አስቸጋሪም ከነ ነፍሱ መተርጎም ይከብዳል። ኦሮምኛ ወደ አማርኛ ወይ አማርኛ ወደ ኦሮምኛ ከንትኑ በላይ ብለንዱ ነው የገረመኝ። ሁለት አይነት ዲያሌክት ቀላቅላ የሆነ ቢዩቲፉል ለሁሉም የሚሆን ኦሮሞም አማራውም ትግራዩም ሌላውም ሲሰማው የሚመሰጥበት አይነት ማድረጓን የገረመኝ እና በሸዋሉ ጉዳይ ላይ በነገራችን ላይ እኔ ብቻ ሳልሆን ከኔ በፊት አንድ ትልቅ ሰው አለ ማለት አንድ ልጅ የዩኒቨርሲቲ ተማሪ ፈረንሳዊ ነው እና ከቆይታ በኋላ ነው ያወቅኩት። ቆይቼን ያወቅኩት በጣም አዘንኩ። እንግዲህ አብረን ብንሰራው ኖሮ ብዬ እና እሱ ልጅ ፍሪኪድ ኢዝሚር ይባላል። ስራዎቹን መርምሮ ጽፎ የማስተርስ ቴሲስ የመርቂያ ጽሁፉን ከፓሪስ ዩኒቨርሲቲ በእሷ ላይ ያቀረበ ነው እና ሰሞኑን እስቲ እናየዋለን ወደ እንግሊዝኛ እንተረጉመዋለን ብሎ የእሷን ስራ ፕሮሞቶ ማድረግም ሰብስቦ እንደገና በማሳተም ፕሮሞቶ ማድረግ በዛ ላይ ነው የሚገኘው። ጥሩ ነው በጣም። አሁን እንግዲህ ለማህሙድ ትዝታን የሰጠችው እሷ ናት። ትዝታ የሚለውን ዘፈን ከሸዋሉ ስራዎች አንዱ እሱ ነው። ትላንትናን ጥሶ ዛሬን ተንተርሶ የሚለው ማህሙድ በመካከል ላይ ዘፈነው የትዝታ ዘፈን ይመስለኛል። እሱም በጣም ጥሩ ግጥም የሰጠችው። እንግዲህ ዜማውም ያው የህዝብ ዜማ ነው ማለት ይቻላል። ዋናው ነገር ማአዚም መሰለሽ አሁን እንግዲህ ሸዋሉል ታሪክ ሲጻፍ አጻጻፋችን በጣም የተወላገደ ነው። የምንጠላውን ሰው በቃ እንዳለ ሰይጣን ምንም ነገር እንዳልሰራ ካጠፋ ጥፋቱንም ቁጭ ማድረግ ያጠፋውን ሰው ጥፋቱን እና ፖዚቲቭ አስፔክቱን ደግሞ መደበቅ የለብንም። ሁለቱንም ጎን ለጎን ለምን አይደረግም? እንግዲህ ታሪክ ነው የሚያጣራው። ምን አጠፋች ምን አደረገች ምናምን እሱን ታሪክ ጨምቆ የሚያወጣው ነገር ነው ጊዜው ሲደርስ። ግን በሞተ ሰው ላይ በተለይ በሞተ ሰው ላይ እንትን ማካሄድ የካራክተር አሳሲኔሽን የሚሉትን ነገር ማካሄድ እሱ ነው ይበልጥ እንትን ያንገበገበኝና በእሱ መልስ በማይሰጥበት ቦታ ላይ በማይሰጥበት ሁኔታ ላይ ሆኖ እውነት ነው እንጂ ከፓርቲም የምንም ደጋፊም አይደለሁም አልነበርኩም። ለዛም አይደለም ሁላችንም የእሷንም ማሟሟት አንዳንድ ሰዎች ምን ይላሉ እንደዚሁ ሚዲያ ላይ ስለምትሰራ ነው ይላሉ። አንዳንዶቹ እንዳልከው ቀበሌ ውስጥ የነበራት ተሳትፎ ነው ይላሉ። ግን ጊዜው አስቸጋሪ ስለነበረ ይሄ ነው ለማለትም በጣም ዝርዝር መረጃ ማወቅ ያስፈልጋልና እኔም ብዙ ስለማላቅ በዘመኑ ስለነበረው ነገር መሞቷንና በሰው እጅ መሞቷን ብቻ ነው። ልክ ነው። ዘመኑ በጣም የተቀያበረ የተወሳሰበ ነበር። በጣም ስለዚህ አስቸጋሪ ነው። አፈንዲ ከዩኒቨርሲቲ ግራጁዌት ካደረግክ በኋላ በኦሮሚያ ጤና ቢሮ፣ በምዕራብ ሐረርጌ እንደገና ጤና ቢሮ፣ በገቢዎች ባለስልጣን፣ በአዲስ አበባ አቅም ግንባታ ቢሮ፣ አዲስ አበባ ንግድ ምክር ቤት እንደገና ደግሞ ቀደም ያነሳ ነው ሐረር የዩኤንቪ ፕሮግራም ኦፊሰር ሆነ ሄድክ። በአጭር ጊዜ ውስጥ በጣም ብዙ መስሪያ ቤት ነው የረገጥከው። ምንድን ነው የምትፈልገውን ነገር እስከምታገኝ ድረስ ነው? እንትን እሰላቻለሁ። ኧረ እሱ ጸባይ ያለብኝ ማለት የተማርሽው እና ያሰብሽውና ወጥተሽ የምትሰሪው ነገር የሆነ እንደ ልብህ ማትሮጥበት ሲሆን እንደዛ ሆኖ ሲገኝ በቃ መሰላቸት አለ። እዛ በመከራ ነው ትምህርቱን የምንጨርሰው ዩኒቨርሲቲ። እኔ እንጃ አሁን በዚህ ዘመን እንዴት እንደሆነ አላውቀውም። ያኔ እንግዲህ በስቃይ ነው ኦልሞስት የሞት ታናሽ እንደምንለው ፎይ ብሎ ይጽፋሉ እንትኖቹ። እንዲያውም መመረቂያ ካፕሽናቸውን ካየሽ አሁን ሰላም ወረደ የሚለው አብዛኛው ተማሪ ያኔ እንደዛ ተምረሽ ወጥተሽ የምትሰሩ የሆነ 8ኛ ክፍል ትምህርት ምናምን ብቻ የሚበቃው አይነት ነገር ሆኖ ሲገኝ በጣም ያናድዳል። ለዚህ ነበር እንደዚህ የለፋሁት፣ ለዚህ ነበር ወገቤን አስሬ በሶበት ብጬ ምናምን ያሰኝሻል። እና
እንደዛ ሲሆንብኝ ቀይራለሁ። አዲስ አበባ ደግሞ ለመቀየር ይመቻል እና ቀይር ነበር ትንሽ 1 አመት ወይ ማክሲመም 2 አመት ነው የሰራሁት መሰለኝ። አንድ መስሪያ 2 አመት ነው የቆየው። 2 አመት የመጨረሻውን ነው ብዙ 3 አመት የቆየሁት መሰለኝ። የሐረርን 5 አመት ቆይተሃል። የዩኤንቪን ማለት ነው። 3 ብቻ ነው የቆየሁት። ግን ያው እንደገና ደግሞ ይሄንን መጽሐፍ ስትጽፍ ድጋፍም አግኝተሃል ይመስለኛል ከሐረሪ ብሔራዊ ክልል የባህልና ቱሪዝም ቢሮ አግኝተሃል። አሁንስ ለእንጀራ ምን ትሰራለህ? በብሎግ ጽሁፍ መቼም ሀሳብን መግለጽ ሊቻል ይሆናል። ዳቦ ይሆናል እሱ አይመስለኝም። ምን እየሰራህ ነው አሁን? አሁን እንግዲህ በእንትን ነው በሪሰርች የራሴን እየሰራው ነው እና በቅርቡ ማሳተማቸዋለሁ መጽሐፍት ማለት ነው። የዚህ ክፍል ተከታይ የዚህ መጽሐፍ ተከታይ ያለ አርጌ ቁጥር 2 የሚል ነበረ ታይትሉ። ግን ቱ ዘ ፖይንት ይሁን ተብሎ የአዳል ሱልጣኔት ያኔ በ15ኛው ክፍለ ዘመን ገናና የነበረ ሱልጣኔት ነው። እነ ኢማም አህመድ ኢብራሂምና የአሚር ኑር የነበሩበት ሱልጣኔት ነው እና እሱኛውና የማዕከላዊ በሰለሞናዊ ገዢዎች የሚመራው እና አጼ የምጽዮን አጼ ድራይ ሁለቱ መካከል የነበረውን ኢንተራክሽን ማለት የአብዛኛው የጦርነት ታሪካችን ነው እንግዲህ እና ከጦርነቱም ወጣ ብሎ ደግሞ ሱልጣኔቱ ውስጥ ምን ነበር ውስጥ ሚስጥሩ እና አረቦች ጽፈውለታል በጊዜው የነበረው እና ኢትዮጵያዊ ደግሞ ያው የታሪኩ አካል ስለሆነ ማወቅ አለበት በሚል እውነት ነው። እሱኛውን የአዳል ሱልጣኔትን ሌላው ደግሞ የድሬዳዋ መተቀሽቲ የሚል መተቀሽቲ ድሬዳዋ የሚለው እሱንም ተሳትመዋል። ተጠናቋል። እሱ አሁን ህትመት ገብቷል። በቅርቡ ጊዜ ይለቀቃል የሚል እንትን አለኝ እና በጽሁፍ ስራ ላይ ነው ያልኩት በአብዛኛው እና ያው ከሐረርጌ የሚገኘው ገቢ አለ በዛ ነው በአብዛኛው ራሴንም ደግሞ እና ሌላ ያው የቤተሰብና የእንትኖች ሰፖርት አለ የጓደኞች ድጋፍ አለ። በሱ ነው እንግዲህ ስራህን የምትሰራው። ኡመተፈናን ኡመተቀሽቲ ድሬዳዋ የሚለው አንድ የጨዋታ መነሻ ነው እንግዲህ። እሱን ጨዋታ አስተያጫውተን እኔማ እንደጨምርልሃለሁ ከፈለክ። አሪፍ ነው። ኡመተፈናን ኡመተቀሽቲ እንግዲህ ያው ጨዋታ ነው ግን ስመረምረው እውነት ሆኖ ተገኘ መሰለኝ። ማለት እውነታው የጨዋታው ላይ ያለው ሳይሆን ሌላ ይባል ነበረ። አቡበከር ሙሳ ሰምተሽዋል? ማለት ገጣሚ ነው። አቡበከር ፊሎሶፈር ብሎሽ ነበር ያኔ አሊ ቢራ ኢንተርቪው ስታደርግ ፊሎሶፈር ነው ብሎ ነበር። እውነት ፊሎሶፈር ነው። ስራው የማይረሳ ሰው ነው። እንግዲህ ይገርሙኛል እኔ አንዳንድ ሰዎች ትንሽ አመት ሆኖ ብዙ ነገር ይሰራሉ። እድለኛ ናቸው። እሺ አሉላ አሁን የሞተችው 30 ነው 20 ምናምን እንደዛ ነበር። እና አቡበከርም በ27 አመቱ ነው የሞተው መሰለኝ 27 28 እና በዛ አመት ነው እንግዲህ ከዛሬ የምናውቃቸውን ያደኸቲን ሾረርካዊ እና እነዚህ ቆጣኩ ነዲፍቴ አቲዴሙ እነዚህን ሁሉ የጻፈው እሱ ነው በዛ ትንሽ አመቱ ማለት ነው። አቡበከር አፍረንቀሎ የሚለው ቡድን መስራችም መሪም ነበር፣ አስተዋዋቂም ነበር መድረክ ላይ እና አሊ ቢራ እና አሊ ሸቦ ሂሜ ዩሱፍ ሸንተም ሹቢሳ ማህሙድ ሐሚዶ አህመድ የነበሩበት ቡድን ነው እንግዲህ አፍረንቀሎ ማለት። ያ ቡድን በኦኬዥን ማለት በኢድ ኢደል ፈጥርና ኢደል አድሃ ወይም ሰርግ ላይ አው ዝግጅቱን ሲያቀርብ መድረክ ላይ ሲወጣ እና ታዳሚውን ሲያስተዋውቅ በገነጋን ዱፍተን ኡመተፈናን መቀሽቲ ድሬዳዋ ይል ነበረ የሚል ነገር ሰማው በቅርቡ። የሱ ናት ቃሉ ኦሪጂናሊ አንተ ጨዋታውን ያው በቀልድ መልክ የተፈጠረውን ጻፍከው እንጂ ኦሪጂናሉ የሱ ነበር የሚል ነገር ሰማውና ደስ አለኝ። እንዲያው የትልቅ ሰው እንትን አባባሉ መጠቀሜ ግን አንተ በአብዮቱ ጊዜ ንግግር ላይ ያደርጉ ሄዱ ሰው ናቸው መሰለኝ። የተከበራችሁ እና የተወደዳችሁ የድሬዳዋ ህዝቦች ሆይ ሲሉ ተርጓሚው ነው ያው ኡመተፈናን ኡመተቀሽቲ ድሬዳዋ አሉ ነው። በእንደዚሁ ትርጉም ሌላ የሰማሁት እኔ አሁን ለምሳሌ ቢሆንም ቅሉ የሚለውን ሲተረጉም አንድ ሰው ታቱሌ ቡቄ ብሎ ተረጉመው ቅል የሚለውን ያው በቀጥታ ተረጉመው ነው። እሱ እንትና ናቸው ይባላል። ማን? ኮሎኔል ደመቀ ባንጃው የቁኒ ሰው ነው።
መኮንን ታውቂያለሽ ደመቀ ባንጃው በኋላ የመንግስቱ ኃይለ ማርያም ልዩ ጠባቂ አጃቢ ነበሩ ኮሎኔል እሳቸው ለእንትና አስተርጓሚ ሆኑ ለኮሎኔል አጥናፉ አባተ ጨለንቆ ሄደው የሐረርጌ ክፍለ ሀገር ህዝባዊ ሰራዊት ሲመረቅ ቢሆንም ቅሉ ሲል ታቱሌን ቡቄን ብለው እንዲህ ብለው ተረጎሙት ይባላል ሌላው የፖለቲካ ጥናት አለ አይደለ እዛ ጥናት ላይ ድሬዳዋ ልጅ ናት ጥናቱ ላይ ተካፈላለችና ኢምፔሪያሊዝም ምንድነው ተብላ ስትጠየቅ ኮቤ ፈረንሳዊ ትሽቶ ፈረንሳዊ ያለች አለች የፈረንሳይና ጫማና ሽቶ ነው ኢምፔሪያሊዝም እንግዲህ ምክንያቱም ርካሽ የኢምፔሪያሊስት ሸቀጥ ሲባል ሰምታለች ኦኬ ምን ታርገው ይሄም እንትንም ተብሏል ኢሃፓ ኢጫትና መኢሶን ሲባል ኢሃፓ እንጂ ማቀበቴ ገመሜ ኤሶኩቴ ብሎ የተረጎ ብዙ ነገሮች ተፈጥረው ይባላሉ እስካሁን እንግዲህ ጨዋታ ነው ይሄ ጨዋታ አማሌ ለለለ ሰማሌ ለናኖ አማሌ ለለለ ሰማሌ ለናኖ ሰማሌ ለለለ ወርዳይ ለናኖ አካና ጀባ አደባ Redawaduga bishalagahre jalala akana takatun agare jalala akana takatun agare jalala akana takatun agare amma halele samale lenano amma halele samale lenano samale ሌላኛው ደግሞ የአሊሸቦ ዘፈን ነው እንግዲህ አይደለ በጨዋታም ታነሳዋለህ እንግዲህ ከአሊ ቢራ በፊት ታዋቂ ዘፋኝ የነበረው አሊሸቦ ነው እና አንዲት ልጅ ወዶ ገረምሶ ተገኘች የተባለችው ልጅ ታሪክ ነው ሌላው አይደለ ዘፈኑ ምን አይነት ነበረ እንትን ነው እንግዲህ ለነገሩ እሱም አይደለም የወደደ ደራሲው ነው መሰለኝ ደራሲው መሐመድ አህመድ ነው በጣም ጎበዝ ነው መሐመድ አህመድ ቆጴ እንለዋለን አሁንም አለ መሰለኝ አሁን የፓርላማ አባል ነው መሰለኝ ነው እንዴ እኔ እንጃ አሁን ትልቅ ሰው ሆኗል እንግዲህ ያው አርቲስት ስለሆነ እሳቸው አንላቸው ልክ ነው መሐመድ አህመድ ማለት የኦሮምኛን ቋንቋ በማሰደግ ውስጥ የራሱ ሚና የነበረው ትልቅ ሰው ነው እና ከብሯለን እና መሐመድ አህመድ ነው እንግዲህ የገለምሶ ልጅ የወደደው እና የልጅቷን ስም ያው ፈቃደኛ አንደክስ እና እሷን ወዶ ልባል ትራራል ልጅቷ እንዳጨከነብኝ ቤተሰቦችም እንዲራሩልኝ ለማለት ይመስላል ግጥሙን ጻፈ እና ለአሊሸቦ ሰጠ ዘፈኑ እንግዲህ ከእንትን ነው የሚነሳው መሰለኝ ከሐረር ያኔ መሐመድ ሐረር ሬዲዮ ጣቢያ ነው የሚሰራው ቆጴ የሚባለውም ለዛ ነው እንትን ቆጴ አፋን ኦሮሞ ስለሚባል ነው ስለሚባል መሐመድ ቆጴ አብዲ ቆጴ ሁለቱም ጓደኛሞች ናቸው የሚባሉት ለዛ ነው እና ከዛ ነው የተነሳው አሊሸቦ ፍለጋ ልጅቷን ዲምቱቶ በሬዱ ተንያዱ ሀልኩ ኦብሱዋን ደንደሁ ሐመድ ምንድነው ዲምቱቶ በሬዱ ተንያዱ ሀልኩ ኦብሱዋን ደንደሁ በከኢሲን ጅርቱ ሐመድ ሚአርኩ ተሱዳን በኔ በከቲ አርገምቱ ሜንን እያፈዳ ኦሊፊ ገዲቱ በርባዱ አንዳቡ ሐረር ጉማታቱ ብሎ ጀመረ ሐረርጌ ውስጥ ከሆነች ፈልጋት አገኛታለሁ ከዚህ ብቻ አትውጣ እንጂ ብሎ ጀመረ ከዛ ድሬዳዋ አስቡኤ ማነገጋ ፈደ ተነሸከ ጩፋ ሱታ አኸከደ ዲሮ በርባደሲ ኦይዋን ነጎዴ ይላል የአሊሸቦን ዲምቲቶ በሬዱን አላገኘነውምና በሱፋንታ ቆየት ያለ ዘፈኑን እንጋብዛለን የምታደምጡት የሸገርን የጨዋታ እንግዳ ዝግጅት ነው አድማጮቻችን እንግዳችን አፈንዲ ሙተቂ ነው ከኛ ጋር ስለሆናችሁ ደስ ይለናል
ሸገር የናንተ ነው። ከድሬዳዋ ሲያጣ ወደ ጉርሱ እና ወደ ላይ ደግሞ ወደኛ አገር ኦቦርላ ፍጭሮ ሁንደከ ሰደቀ ሚላፊ መኪናን በርባዴት እንደቤ አርጊኮ አንኦሉ ጂኤትን ኢፍሶቤ ብሎ ልክየት በዴሳ ያገኛታ በዴሳ እንደተሻገርኩ ልቤ በከካለ ነው የሚለው መሰለኝ ሰይደን ቀልቢንቱን ወሐዩመ በይቲ በዴሳ ኦልኩና አንካቴ ገመቹቲ ጀለለንቲ የቱን እንተላሃ ብሮቲ جلالين كرمي كان بربادان إفركي تنين ديمي لبي بكان إتشكي ولا كما قلم ستين أركي بلو لجيتوان قلم سا قنياتا يا قنياتا يا استاوك على انتون قدايون ما استاوك نميدا ما هوج قنا يا والتساكم دقات آمي لجيتوا لليلا تاج تالج نا منقل لا يتلالف قن زفنو بوبولار هونو ከዛሬ ድረስ ከሚደመጡት ነው እንግዲህ ገለምሶ ሌላ የፍቅር ታሪክም እንደዚህ አይነት አለው ጥላሁን ገሰሰም እኮ ፈልጌ የሚለው ዘፈን አለው እሱ ነገር ያጋጣሚ ነው እንግዲህ ማን እንደገጠመው እንጃ አይ እንደው የታሪኩ ተመሳሳይነት ማለት ነው ምናልባት ለጋር አየዋት ነው የሚለው ባቡር ስትሳፈር እንግዲህ ወይ ገለምሶ ይሆናል እሷም የምትሄደው فلك يسبقك عن سمون يطاوات
አየናት መርካቶ ቢሉኝ ትላንትና ከስራ በኋላ አጣኋት ሄድኩና ትገኛለች ብዬ ፒያሳ ደረስኩ አይኔ እንደናፈቃት ሳላያት እየተመላለስኩ ላገኛት ሞከርኩኝ ዘንጋ ተራባጣ ከስራ ስወጣ ብቅ ብል በማታ የለችም ካዛንቺ እሷመኝ ተገኝታ ፈልጌ አስፈልጌ አንተ ሞን ያጣኋ አወይ አጋጣሚ ድንገት ዛሬ አየኋት ፈልጌ አስፈልጌ አንተ ሞን ያጣኋ አወይ አጋጣሚ ድንገት ዛሬ አየኋት የወደድኳት ልጅ አምናና ካቻምና የወደድኳት ልጅ አምናና ካቻምና አየኋት ዘንድሮ ያቻትና ያቻትና አየኋት ዘንድሮ ያቻትና ያቻትና ደውዬ ብናሎ አልመጣችም አሉ ጭራሽ 4 ኪሎ ተስፋ ባለመቁረጥ 6 ኪሎ ወጣ ላገኛት አልቻልኩም ብፈልጋታታ እየተደበቀች ብላንጃ ልገኝ እሷን ለመፈለግ እኔ አልሰለቸኝ እዚያም እዚያም ማየት ምንም አይጠቅማትም እየጠበቃት ነው ልብ ያልዘነጋትን ልብ ያልዘነጋትን ሌላው እንደው ደግሞ እስቲ አንዳንድ ሰዎችን እናንሳ ከገለምሶ የገለምሶ መምሬ ሙላቱ እና የቡና ንግዳቸውን እናንሳ እስቲ አፈንዲ። አዎ መምሬ ሙላቱ በጣም እንግዲህ ኩሩ ኢትዮጵያዊ ናቸው። እምወደው ኢትዮጵያዊነት በሳቸው ላይ ያየሁትና በሳቸው ሲተገበር ያየሁትን እንደዛ ኢትዮጵያዊነት ለዚህ ዘመንም መትረፍ ያለበት ለሚቀጥለው ትውልድ መተላለፍ ያለበት ኢትዮጵያዊነት ነው እና መምሬ ለነፍሳቸው ማለት ለነፍሳቸው ብቻ ነበሩ ቄስ ሆነው የሚያገለግሉት። ያው ለስጋቸው እንትን ነው በቡና ንግድ የሚተዳደሩትና ቀቀቢ ታውቂያለሽ? አውቃለሁ። ማአት ደላላ እንደማለት ነው። ደላላ አው በአማርኛ ደላላ የምንለው እና በገለምሶም በመላው ሐረርጌም አንድ ሰው ቡና ሲገዛ ማአት ቀቀቢ አሰልፎ ነው በየመንገዱ ላይ እየጎተተ የሚያመጣ። አሁን እንዲያውም አንዳንዶቹ ኖቶሪያስ ናቸው። ትዝ ይሉኝ ፉአድ ለብጃ ታውቂያለሽ አይደል? አዎ ከነስሙ ፉአድ ለብጃ ምናምን ይባላል ማለት ነው። መስረቅ ነው ለብጃ። የሚያምታታ ማለት ነው። እንደዚህ አስቀያሚ ስም የነበራቸው እነሱን አሰልፎ ነው ለመግዛት የሚጣጥረው ያኔ በዛ ዘመን ማለት ነው። መምሬ ግን ቀቀቢ የላቸው ምን የላቸው ብቻቸውን ይወጣሉ። ነጠላቸውን ያው ደርበው እንዲቆባቸውን አድርገው ቦርሳቸውን ይዛሉ። የሆነ ትንሽ ልጅ ትከተላቸዋለች። ፍሪ ትባላለች ያቺ ልጅ። የት እንዳለች አይዶን ነው እኔ እና አንዲት ልጅ ደግሞ አለቻቸው ወደ ጨለንቆ መሰለኝ። አሁን በሰማሁት ኢንፎርሜሽን መሰረት እሷን አላውቃትም እኔ ፐርሰናሊ። እና ፍሪ ትከተላቸዋለች። እዛ ገለምሶ ታች አዳራሽ አለ ትልቅ በደርግ ዘመን የተሰራ በደርግ ወደ 75 76 እዛ አካባቢ ነው ግብይታቸው የሚያካሂዱት። እና ቀቀቢ የላቸውም ግን ከማንም በላይ ከመላው ነጋዴ በላይ ቡና የሚገዙት ኢቭን ከመንግስታዊ እንትን የቡና ገበያ
ኮርፖሬሽን የሚባል አለ። ከዛም በላይ ይገዛሉ፣ አንዳንዴ ከሱም በላይ ይከፍላሉ። እንግዲህ ቆይ ለአድማጮች እንዲገባቸው ስለ የቡና ግዢ ለማያውቁ ሰዎች ከየገጠሩ ገበሬዎቹ ቡናቸውን ይዘው ይመጣሉ። እንግዲህ ያለለት ከፍ ያለ ፈረሱላም ሊይዝ ይችላል። አንዳንዱ ትንሽ ቋጠሮም ልትሆን ትችላለች። ያ እነኚህ ነጋዴዎች እንግዲህ ገዝተው ያጠራቅሙና ከዛ በኋላ ነው የሚልኩት ወደ የሚፈለግበት ቦታ እና ግን በየገበያው ቀን ከሚመጣው የገጠር ሰው ላይ ቡና ይገዛሉ። ስለዚህ ቡናውን ይዞ የሚመጣውን ሰው እነኚህ ቀቃቢዎቹ የለም እዚህኛው ቤት ይሻላል መሸጥ፣ የለም እዚህኛው ቤት ይሻላል መሸጥ የሚሉ ናቸው። እንግዲህ እንደዛ ነው፣ ሌላው እንዳይሄድ ገበያ እንትኖች ናቸው ማለት ነው። እሺ ኮሚሽኖች ናቸው፣ በዘመናዊ ቋንቋ ከገለጽናቸው ደላላዎች ናቸው። በዛ መሰረት እንግዲህ ወደ ሌላው እንዳይሄድ ቀቃቢውን ይጠቀማሉ ማለት ነው። ሌላ መንገድ መመሪያ ግን ቀቃቢ የላቸው እና ከማንም በላይ ይገዛሉ። ለምንድን ነው ይሄ ነገር? በጣም እና እንደምታውቂው በዘመናችን በልጅነታችን ያው የጅኒ ተረት አለ፣ ድግምት፣ አስማዓት ምናምን ጥንቆላ የሚሉት ነገር ምናምን ይወራ ነበር በዛን ጊዜ። እና ይሄ መምሬ እንትን ሳይኖረው አይቀርም፣ ይሄ ሲሪ እቺን ምናምን ደብተራ ጽፎ እንደዛ ነው፣ ለዛ ብቻ ወደሱ ብቻ የሚሄደው እኮ ለዛ ነው እያልን እንመራመር ነበር በልጅነታችን። በኋላ ሃይስኩል ስገባ ነገሩ ሌላ ሆኖ ተገኘ። ሃይስኩል ከገባው በኋላ በ85 መሰለኝ ለምንድን ነው መምሬ መሌን ጉርጉር ይላሉ ገበሬዎች። ደማሲ መምሬ መሌን ጉርጉር እኔ ለመምሬ ካሉን አልሸጥም ይታገላሉ ከቀቢዎቹ ጋር። ምንድን ነው ብዬ ጠየቅኳቸው ከጓደኞቼ ጋር። እንደዚህ መምሬ መሌን ጉርጉር የሚያስብላችሁ ሰው መሰሏችሁ እነዚህ ቀቢዎች? ከዚህ አሁን አባብለው ቀርሽ ሊባሻን 300 ብር ምናምን ብለው አባብለው ይወስዱናል። እዛ ግማሹ ሂሳብ የለም፣ እዛ ስንደርስ ያምታታሉ። ሁለተኛ ደግሞ ኪሎው 100 የሆነ ቡና እዛ ሲደርስ ሚዛኑ ይሰረቅና 90 ወይ ደግሞ 80 ወይ ከዛም በታች ይሆናል ሲፈልግ። አንዳንዴ ደግሞ ማታ ውሰድ ይሉናል፣ ገንዘቡን ማታ ውሰድ ይሉና ያው ዋጋ እንትን ለማለት ሊመቻቸው ማታ ውሰድ ቡና ሲሉና ማታ ስንመለስ ዋጋውን ይሰብሩና ይሄውና በዚህ ውሰድ፣ በዚህ ካልሆነ ውሰድ ቡና እንደማንወስደው ስለሚያውቁ በቃ እንደዚህ ያጉላሉን ነበር። መምሬ ግን እንዲህ አይነት ነጃሳ ስራ አይሰሩም። ስነ ስርዓት ያላቸው፣ ስነ ምግባር ያላቸው፣ ለሃይማኖታቸው የታመኑ ሰው ናቸው። ፈሪሃ እግዚአብሔር ፈጣሪያቸውን ይፈራሉ። እና ሂሳባችንን በስነ ስርዓቱ ሳንቲም ሳትቆል ነው የሚሰጡት። እና ለዛ ነው ለሳቸው ብቻ የምንሸጠው። በነገራችን ላይ አባቴ ጓደኛ ነበሩ። እንዲህ ቤታችን ወደ 40 ሜትር መሰለኝ 40-50 ሜትር ነው የሚራራቀው። እኔ እንግዲህ ከእናቴ ጋር ያደጉትና ጓደኝነታቸውን ጥንካሬውን እንትን መፈተሽ አልቻልኩም። ግን የአባቴ ጓደኛ ነበሩ ከልጅነቴ። እና ጠየቅኩት አባቴን፣ እንዴት ነው ይሄ ነገር መምሬ እንኳን አከና እንዴት ነው ይሄ የመምሬ ብልሃት ትክክል ነው አለ። ከድሮ ጀምሮ ባህሉ ነው በቃ ከኛ በላይ የሚገዛል፣ ከማንም በላይ ስነ ስርዓት አለው፣ ዲሲፕሊንድ ነው። የሰው ሀቅ በጭራሽ አይፈልግም። ገበሬው የሚያውቀው ገበሬው የማያውቀው ኪሎ ትርፍ ኪሎ ከተገኘ ሂሳቡን በስነ ስርዓቱ ካልኩሌት አድርጎ ቆጥሮ ያስረክበዋል። ለዛ ሲል ነው እንግዲህ ቡናውም እንዲህ የደራለት ሀድራውም የደራለት ብሎ ነው የነገረኝ አባቴ። አሁን አርፈዋል መምሬ። እንዲህ ያለ ወዳጅነት እንግዲህ በብዛት አለ እዛ አይደለ? ብዙ ልዩነት የለም። እንደውም አንዱም ጽሁፍ ላይ ታነሳዋለህ። ለመውሊድ በዓል ነው መሰለኝ የሚመጣውን በሬ ለቤተ ክርስቲያን የማካፈል ነገር አለ። ከቤተ ክርስቲያን ደግሞ እንደዚህ ወደዛኛው ደግሞ የማገዝ ነገር አለ የሚል ታነሳለህ። እንዲህ አይነቱ ነገር መነገርም አለበት። በተለይ በዚህ ዘመን እንግዲህ ይመቻል። ያኔ እኮ በኋላ ቅር የሚባል ዘመን ነው አይደል? በዛሬ 30 ምናምን ምኑም የለበትም እኮ። በዛ ቴክኖሎጂ ባልዳበረበት ዘመን በዛ ዘመን ውብ የሆነ ባህል፣ ውብ የሆነ የመተሳሰብና የመቻቻል የመቀራረብ ባህል ነበራቸው አባቶቻችን። አሁን እንዲህ ተቀራርበን ሁሉም ነገር ምቹ ሆኖ ለምን እንትን አናስፋፋም? እኔ እንትን አይዲያ የምጽፈውም ብዙ ጊዜ የማተኩረውም እንደዛ አይነት ነገር ላይ ለዛ ነው። መላ አላቸው እነሱ። መከባበር አለበት ውስጡ። በተለይ እኔ እንግዲህ በማውቀው ነው የምልህ። ይገርምሻል እንግዲህ አሁን መንግስታቱ ጨቋኝ ይባሉ ነበር አይደል? ድሮቹ የኃይለ ሥላሴ የደርግም
ነበሩ ኢንሴንስ ጨቋኝም ነበሩ እና ይሄ ከመንግስት ውጪ ነው ህዝቡ ነው ኢትዮጵያ አገርን አገር ያደረገው እውነት ነው እና እቺ አገር የቀጠለችው በህዝቡ ጥንካሬ ነው መንግስት ከሚጫወተው ሮል በላይ የነሱ ያባቶቻችን ጥንካሬ ነው እና ብለድ ሼድም እንዳይኖር ሞር በቃ ተፈቃቅረን ወደፊትም የሆነ እንትን አላማ ኖረን ለዚህ እንደርስ ያደረጉን መነሳት አለባቸው መመስገን አለባቸው አፈንዲ እውነትህን ነው መረሳት አለባቸው የሐረርጌ እና ኡመተ ፈናን ኡመተ ቀሽቲ ድሬዳዋ ደራሲ ከአፈንዲ ሙተቂ ጋር ያደረግነውን የመጀመሪያውን ክፍል ጨዋታ እዚህ ላይ እናሳርፋለን ሙዚቃን ጋብዛችኋለን ተመልሰን በሁለተኛው ክፍል እንገናኛለን ሸጋይ ረፍት ቀን እንድታሳልፉም እንመኛለን ያንዱ በጽጎድ አንዱ የተረፈው ያንዱ በጽጎድ አንዱ የተረፈው ክፉና በጎውን ዘመን ሲያሳልፈው ክፉና በጎውን ዘመን ሲያሳልፈው እኔ ግን መራመድ ከቶ አልቻልኩም ገና እኔ ግን መራመድ ከቶ አልቻልኩም ገና ቱሃን ደሜን መጥቶ ጨርሶታልና ቱሃን ደሜን መጥቶ ጨርሶታልና ያስር ሳንቲም ቆሎ ክርሽም አደርግና አንዷን ጣሳውካ ጭልጥ አደርግና ተመስገን ላለው ኑሮ ይባልና ተመስገን ላለው ኑሮ ይባልና መኖር በዚህ ዓለም ከፍላጎት ጋር ነው መኖር በዚህ ዓለም ከፍላጎት ጋር ነው ልናዘዝ በቁሜ ያጣን ደሞት ነው ልናዘዝ በቁሜ ያጣን ደሞት ነው ወሸኔ የዋሃኔ ጭፋሮ ወሸኔ የዋሃኔ ጭፋሮ እዚያው ፈላ ሞላ ላምናም ለዘንድሮ እዚያው ፈላ ሞላ ላምናም ለዘንድሮ በማግኘት ባያልፈው ለብቶ ተቸግሮ በማግኘት ባያልፈው ለብቶ ተቸግሮ የቆቅ ያህል ነበር የሰው ልጆች ኑሮ የቆቅ ያህል ነበር የሰው ልጆች ኑሮ
ጎዳኝ እንጂ እኔ ሰው አላማ ጊዜው ጎዳኝ እንጂ እኔ ሰው አላማ ያህያ ልጅ በቅሎ ወርቅ ተሸልማ ያህያ ልጅ በቅሎ ወርቅ ተሸልማ እውነት ስትጠፋ ብርዱ ሲጓደል እውነት ስትጠፋ ብርዱ ሲጓደል ሕግ ላለው ሆነች ቂም ለመበቀል ሕግ ላለው ሆነች ቂም ለመበቀል ደም ተፍቶ የሚሠራ ዋጋውን አይጣ ደም ተፍቶ የሚሠራ ዋጋውን አይጣ ቢሮ ለስም ደርሶ ይቅር ገባ ወጣ ቢሮ ለስም ደርሶ ይቅር ገባ ወጣ እጅግርን አጣምሮ ራስህ ተንተርሶ እጅግርን አጣምሮ ራስህ ተንተርሶ የበሉት እንጀራ ይወጣል ደም ጎርሶ 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 ይኸው በቃላችን መሰረት ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። ጤና ይስጥልን አድማጮቻችን። የዛሬ እንግዳችን ተወልደው ያደጉት እንዲሁም የመጀመሪያና ሁለተኛ ደረጃ ትምህርታቸውን የተከታተሉት በገለምሶ ከተማ ነው። በአዲስ አበባ ዩኒቨርሲቲ በኢኮኖሚክስ ዲፓርትመንት ኢኮኖሚክስ ካጠኑ በኋላ በተለያዩ ቦታዎች በሙያቸው አገልግለዋል። ብዙዎች የሚያውቋቸው ሐረርጌ የአስገራሚዋን ከተማ የኢትኖግራፊ ወጎች በሚለው መጽሐፋቸውና በሌሎችም በድረገጽ በሚያወጧቸው ጽሑፎቻቸው ነው። አፈንዲ ሙተቂ ይባላሉ። የቅዳሜ ከሰዓት በኋላ የረፍት ጊዜያችሁን ከኛ ጋር ስለምታሳልፉ እጅግ ደስ ይለናል። ዛሬ ከሐረርጌ እና ኡመተ ፈናን ኡመተ ቀሽቲ ድሬዳዋ ደራሲ ከአፈንዲ ሙጠቂ ጋር ወደ ምስራቃዊ የሀገራችን ክፍል እንጓዛለን። በጉዟችን ላይ ደማቆቹንና ሰው ወዳዶቹን የሐረርጌን ሰዎች እናነሳለን። ስለ ገለምሶ፣ ሐረርጌ፣ ስለ ድሬዳዋ እንጫወታለን። ከኛ ጋር በመሆናችሁ እጅግ ደስ ይለናል። ሸገር የእናንተ ነው። የገለምሶ እንግዲህ ሌላ ፈርጥ ደግሞ ኦቦ ደርጂ ናቸው መሰለኝ። የእሳቸውንም አንድ ሁለት ጨዋታ አጫውተኛ። ኦቦ ደርጂ ቀጥ ያሉ ሰው ናቸው። ነጋዴ ናቸው። አዎ ብልሃተኛም ናቸው። ደግሞ በጣም ብልሃተኛ። ብልሃት ከየት ነው የሚመጣላቸው? እና እንትን ነው ደግሞ ኮሚክም ናቸው። ተጫዋች ናቸው። በጣም ተጫዋች ናቸው። ጨዋታ ያውቃሉ። እና ለምሳሌ እንግዲህ በ78 ዓመተ ምህረት ጓድ ሊቀመንበር መንግስቱ የኛን ከተማ ጎብኝተው ነበር። ገለምሶና ከገለምሶ አጠገብ በደግራችን ለመጀመሪያ እዛ ነው የተመሰረተው። ይሄ መንደር ምስረታ የሚሉት ነገር እዛ ነው የተጀመረው። ገለምሶ አካባቢ ዴፎ የምትባል ከተማ አለች፣ አነስተኛ። በሷ ነው የተጀመረው። ያንን ሊጎበኙ ነው የመጡት ጓድ ሊቀመንበር ያኔ። እና ካሳ ያራጋ መስሎኝ ይሰፓው ያኔ በሳቸው ጋባዥነት መጡ። እና ኒብራ ቅድም ያልሽው ኒብራ አለ የገለምሶ ዋናው አውራ ጎዳና ማለት ነው። እዛ ላይ ወጣን። ዳውንታውን የሚባል በእንግሊዝኛ። ኦኬ እዛ ወጣን።
ጓድ ሊቀመንበር ልንቀበል ሁሉም ያው ግዴታ አለበት። ከዋጩ ሄሊኮፕተር ያረፈችው ዋጩ ምትባል ከተማ አለች። ከዋጩ እስከ ዴፎ ኦልሞስት ወደ 40 ኪሎ ሜትር ነው ተሰልፏል ሰው። በዚህ መሃል እንትናቸው ፊት ምንድነው መደብራቸው ፊት ቆመዋል። አበደርጂ እሺ አቡ አስቆመን። እነዚህ ሰዎች ምንድነው የሚሰሩት? ለአንድ ሰው ነው ይሄ ሁሉ ምናምን ግርግር? አጭ ስራ አስፈቱን እኮ ምናምን። ያው አላን አላ ይባላሉ። መነጫነጭ ነው። አላን አላ ያሉ አላን አላ አደረጉ። ተነጫነጩ። ሲነጫነጩ ሰማቸው። ያው ደህንነት ምን አባክ ነው የምትለው? ጓድ ሊቀመንበር ነው እንዲህ የምትለው ምዘልፈው ና እንግዲህ ጫት ይዟል በአፋቸው። አበደርጂ ያመነጀኩ የኢጀበና ሰዓት ማለት ነው። አይን መግለጫ ጧት ነው። በኢጀበና ሰዓት እንደዛ ሲያደርጉ ሰውየው ያው ከጀርባቸው ቆሞ ነበር። ወሰዳቸው እያዳፋ ፖሊስ ጣቢያ ሲደርሱ ይሄውና እንደዚህ እያለ ለአንድ ሰው ነው እንዴ የሚያስቸግሩ እያለ እዛ ሲለፈልፍ ነበር። ለዛ ነው ያመጣሁት ብሎ አቀረባቸው ፖሊሱ። አንተ ምንድን ያልከው? ቅድም ምን አባህን ያልከው? ጓድ ሊቀመንበር ነው እንዲህ የምትለው ምናምን ብሎ በቁጣ እንትን ሲል ተናገር እስቲ ቅድም ያልከው ድገመው ሲል ያ ጋሼ ጫቱን ነው የምትለው? እሺ አድርጋለሁ ብሎ ፊታቸውን ቀቡት ጫቱን። አንተ ምን እየሰራ ነው? ስማ ምን እየሰራ ነው? እሱን አድርጋልኩ እንዴ ምናምን ሲል ሽርጤን ነው የምትለው? ለቃለሁ በቃ ምን ችግር አለ ብሎ ሽርጡን ራቁቱን ቆመ። እንዴ ምን መስራቱ ነው? አንተ ሰውዬ እብድ ነው መስለኝ። ይሄ ሰውዬ እብድ ነው ያመጣኸው። አስወጣልኝ ወደ ቤቱ አስወጣልኝ እብድ ያመጣ እና በዛች ቅጽበት በፈጠረው ብልሃት ከእንትኑ ከአደጋው አመለጠ ማለት እና ይሄ ነገር የሚፈልጉትን ወደ ቤታቸው ሄዱ። የእንትኑም አለ እንግዲህ መሰረተ ትምህርታው ነበረ። መሰረተ ትምህርት በስተርጅናቸው ተማሩ እያሉ ሲያስቸግሯቸው ምን እንደሚጻፍ ያው ይጻፋ ብላክ ቦርድ ላይ ይጻፋል። ይሄን ገልብጡ ያለ የሌለው ሞነጫጭሮ ቀባብቶ ደብተራቸውን አሳዩት። እንትኑ አስተማሪው ምንድነው የጻፍከው? ይሄን ጽሁፍ ነው። ይሄ እንዴት ጽሁፍ ነው? እንዴት ይነበባል? አንብበው ከቻልክ አንብበው፣ ካልቻልክ ለበላይ አስተላልፈው። ብዙ ነገር ለበላይ አስተላልፈው ይባል ነበር። ለበላይ አስተላልፈው በቃ ራስን አስተቸግር ካልቻልከው ሁለተኛ እንዳትመጣ። ብዙ ጊዜ ያስቸግሩት ነበር አስተማሪ። እንዲተዋቸው ነው እሳቸው ብልሃት መፍጠራቸው። ስራ አላቸው እሳቸው። የወጣቷ ሚስታቸውን ንገረንና። የወጣቷ ሚስት እንዴት መሰለሽ? ወጣቷ ሚስት በእንትን ያገቡት ያው በ80 በኦልሞስት ወደ 70 ምናምን አመት እና ሀዘን ቤት ቆይተው ወደ ቤቴ አይኔ በደንብ ስለማያይ ወደ ቤቴ የሚሸኘኝ ሰው ፈልጋለሁ አሉ አበደርጂ። ነጂብ ኢድሪስ የሚባል የዛው የገለምሶ ነጋዴ ነው። ምን ችግር አለ እኔ ራሴ አድርሰውታለሁ ብሎ ያው ለሽኝት ተነሳ። ከዛ ቤታቸው ካደረሳቸው በኋላ አላስቻላቸውም አበደርጂ። ይሄ ሰውዬ እንዴት ነው ቤቴን የመንገዴን ቤት ሳይሳሳት እንዴት ነው እስከዚህ ድረስ ሊያመጣ? ነጂቦ ሰኸራ መነክያ ከነከሚ ተከተ ሐፈዝ ያሉ ሐፈዝ ማለት ቁርአን በሂፍዝ መያዝ ማለት ያው መድገም ነው የሚባለው በክርስትና። ዳዊት በቃ የቃል ጥናት እንደዛው እኮ አደረከው የቤቴን መንገድ አንድ ሳትሳሳት እንዴት ታመጣ? እዚህ ድረስ ነጂብ ነው የሚያጫውተን። እንግዲህ እንደዚህ ያለኝ እኮ እንዲህ የሽማግሌ ቤቱ ድረስ ወስጄው እንዲህ ባደረኩት እንዲህ ያለኝ እና እንትን ነው ደስ የሚለው። ይሉኝታ ይዟቸው ዝም አይሉ፣ በግልጽ ነው የሚናገሩት። ሰማቸው ነው በጣም Come
አፈንዲ የናንተ ዘመን ወጣት የኢንተርኔት ቴክኖሎጂ ነፍሱ ነው ብዙ ተጠቀሙበታላችሁ አንተ እንደዚህ ብሎግ አለ ነፍሱ ነው እንትን ኔሴሲቲም ነው ከአራተኛ በቃ ከምግብ ቀጥሎ ከውሃ ቀጥሎ ሆነላ አንድ ቦታ ላይ አንተ ነህ ወይስ አይደለህም ፍሪ ማሬጅ የሚል ላይ ነፃ ጋብቻ ለጋብቻ የሚያገናኙ ነው መሰለኝ ኦኬ መልካም ነኝ ደማቅ ኢትዮጵያዊ እሺ ወንደላጤ ነኝ እሺ በእግዚአብሔር አምናለሁ እድሜ 35 ነው ቁመቴ 1.73 ነው ክብደቴ 55 ኪሎ ግራም ነው ልቀጥል እኔ አላልኩም እኔ ብያለሁ ልቀጥል አላልኩም እንደዚህ ሰው ጻፈልኝ በዚህ እኔ እንጃ አላልኩም ብያለሁ ትዝ ይለኛል የቆየ ነው ፎቶግራፍህን ሁሉ አርጋሃል አዎ ፍሪ ሜሪ የቆየ ነው ይሄ ነገር በጣም የቆየ ነው ወደ ስንት አመት ወደ ምን ጉዳ መጣሽ ብንባክሽ ሰላይነሽ ማለት ነው አንተ አሁን አግብታል አፈንዲ አይ እጮኛለች እጮኛ ያለሽ ይሄን ግን ከሷ ጋር ከመጣወቃችን በፊት ነው ቆይቶ ወደ ስትቀልድ ይሆናል ያረከው ወይም ጨዋታ በላይ አላቅም እኔ እንጃ እሷም በዚህ አይደለም ያገኛት አይደለም እሺ ያገሬ ልጅ ናት እሷ ይሄ በ98 መሰለኝ ይጽፋት መጀመሪያ ኢንተርኔት እንዲህ ያኔ እሺ ሰላይ ነኝ አይደል ሰላይ ነሽ ኃይለኛ ሰላይ ያፈንዲ አማርኛና ኦሮምኛ ትናገራለህ እንግሊዘኛና አረብኛ ትናገራለህ ሌላ ጨምረህበታል ሐረሪ ደግሞ በመስማት ደረጃ አሁን ጨምረህበታል እነኚህን ሁሉ አድርገሃል እንግዲህ ያው እንትኖቹን እኩል ነው የምትጠቀምባቸው ኦሮምኛና አማርኛ በሁለቱም መጻፍ እችላለሁ ግን ምን እንደሆነ አይደለም ከልጅነቴ የሚቀናኝ አማርኛ መጻፍ ነው ከልጅነቴ ጀምሮ ነው እኔ እንጃ እንግዲህ ትምህርት ቤት የጀመርኩት ነገር መሰለኝ አብዛኛው ጽሁፌ በአማርኛ ነው ስናገር ግን ኦሮምኛ ነው የሚቀናኝ የትም ቦታ ታገኘ ኦሮምኛ ሳወራ ነው ኢቭን አማርኛ እንጂ ኦሮምኛ ከማይችለው ሰው ጋር እያወራ ወደ ኦሮምኛ ይወስደኛል እና ልምድ ነው ወደ ልብ ወለድ ወደ ምናምን ትሄዳለህ አፈንዲ ይመስልሃል ነው ወይስ እንደዚሁ የጥናት ጽሁፎች ላይና ወግ ላይ ብቻ ትቆያለህ ይመስልሃል ልብ ወለድ የሚሳካልኝ አይመስለኝም አልሜውም አላቅም ሞክሬውም አላቅም አንዴ የሆነች ልብ ወለድ ሁለቴ አጭር ልብ ወለድ የሚሉትን አንድ ሁለቴ ጽፌው አንዱ ታትሟል መሰለኝ ቆይቷል እንዲና ብዙ ወደዛ አልገፋ ብዙም እኔ ራሴ ቀደድኩት ቢያል ከዛ የታተመው ራሱ ፈልጌ ባቃጥለው አልተስማማኝም እና ሞሮፍ በማየው ማለት በማየውና በመሰማው እና ባጠናሁት ባነበብኩት ላይ እርግጠኛ በሆንከበት በጽፍ ይሻለኛል እና ልቦለድ እንግዲህ አስፈላጊ ነው የአርቱ የሊትሬቸሩ ዋናው ፓርት ነው እና መበረታታትም ያለበት ነው ግን ሳየው ራሴን ስመዝነው እዛ ውስጥ ለዛ የተፈጠርኩም አይመስለኝ ችሎታውም ያለም ያስብ አረ ብዙ ስራ እየሰራህ ነው እኮ ይሄም ራሱ በጣም ትልቅ ስራ ነው አንደኛ ጥናት ማድረጉ ከተለያየ አቅጣጫ አሁን እንግዲህ የሚረዳህ አንተ ለጥናቱ አረብኛ ማወቅህ ለጥናት ይረዳሃል ተጨማሪ ቋንቋ ነው ከእንግሊዘኛው ሌላ
እና በአረብኛ የተጻፉ ብዙ ነገሮች ታገኛለህ እሱንም ትመራመራለህ ማለት ነው እንችል ኖሮ እንትንም አሉ በዚህ በተለይ አሁን እኔ ፎከስ ባደረኩበት የምስራቅ ኢትዮጵያው ክልል ላይ ብዙዎቹ ከእንግሊዞች በላይ ያጠኑት ጀርመኖችና ጣሊያኖች ናቸው ሴፍ ኢንስታንስ እዚህ ላይ ዴዲኬት ካደረኳቸው ሰዎች መካከል ኢቫልድ ቫግነር የሚባል ጀርመናዊ በጣም ነው ስለ ሀረሪና ስለ ሀረሪ የጻፈው ያጠና ኤንሪኮ ቼሩሊ አለ ይታወቃል ኢትዮጵያኒስት ተብሎ በኢትዮጵያ ጥናት ውስጥ ትልቅ ስም ያለው ነው በነገራችን ላይ እሱ ሰውዬ እንትንም ነው እንግዲህ ትንሽ ኮንትሮቨርሲ አለ በጣሊያን ዘመን ምክትል አስተዳዳሪም ነበር በቅኝ ግዛቱ ዘመን ቅኝ ግዛቱ ዘመን እንትን ነው ግን ቅድም ያልኩት ነገር አለ ሰው እንግዲህ ጠብቆ መሄድ ያስፈልጋል ሰውን እንግዲህ ይሄ እንትኑ አለ ማለት ሮንግ ሳይዱ አለ ጥሩ የሚተላ እና ለኔ አሁን በአብዛኛው ከማስተዳደር ውጪ ዋር ክራይም ፈጽሟል የሚለውን ነገር እስካሁን ማስረጃውም አልተገኘም ኮርትም ቀርቦ ነበር አሉ ኢንተርናሽናል ሚሊተሪ ኮርት ተጠይቆ ለፍርድ እንዲቀርብ አጼ ኃይለ ሥላሴ ሲመረመር ነጻ ሆኖ ምንም ማስረጃ ስላልቀረበበት እና ተተወ እንዲያውም በኋላ ላይ የተቋቋመው መንግስት በኢራን አምባሳደር አድርጎት ሾሞታል ኤንሪኮ ቼሩሊ የኢራን አምባሳደር ሆኖ እዛ ኢራን እያለ ኢንሳይክሎፒዲያ ኢራኒካ ለመጀመሪያ ጊዜ የጻፈው እሱ ነው ብዙ ስራዎች ሰርተዋል በኢትዮጵያ ላይ በተለይ ጥንታዊ የግዕዝ ድርሰቶችን ካሉበት ሰብስቦ ፈልፍሎ በማደራጀትና ለጥናት ምቹ በማድረግ ቀላል ኮንትሪቢዩሽን አለ ኢቭን እንትኑ ራሱ ይሄ ኢትዮጵያ ጥናት ጉባኤ የሚባለው በየአመቱ በየስንት አመቱ ነው በየ3 ነው በየ3 አመቱ ነው የሚካሄደውን መጀመሪያ ያደራጀው የመሰረተው እሱ ነው እና ይገርማል እንግዲህ ከጣሊያን በኋላ ኢትዮጵያን ጎብኝቶ አያውቅም እንዳይገባ ተብሎ ተክሎ ባንድ ሆኖ ነበር ግን እኔ እንትን ነው እንግዲህ ፖዚቲቭ ሳይዱን ሳየው በጣም ያመዝናል አስተዋጽኦ ያመዝናል በዛ ምክንያት ነው እና እንዳልኩሽ እሱ ኦሪጂናል ቋንቋ በጣሊያንኛና በላቲን ነው የሚጽፈው መሰለኝ በነሳ ላንጉጆች የጻፋቸውን ለማግኘት ስል ጣሊያንኛም ብችል እላለሁ ሁለተኛ ደግሞ ፈረንሳዮች እና ጀርመኖች ብዙ ጽፈዋል በዚህ በምስራቁ በኢትዮጵያም ጥናት ላይ ብዙ ጽፈዋል በነገራችን ላይ ስለዚህ እሱንም እነሱም ለሪሰርች በጣም ሪሰርቸር ያስፈልጋሉ እነዚህ ላንጉጆች በኢትዮጵያ ሪሰርች ላይ ለማድረግ በኢትዮጵያ ጉዳይ ላይ ሪሰርች ለማድረግ የሚፈልግ ሰው በተለይ ጀርመንኛ ጣሊያንኛ ፈረንሳይኛ አስፈላጊ እና የኛው ግዕዝ ጥንታዊ በተለይ ኦሪጂናል ድርሰቶች እና በሙስሊሞች ተጻፉትን ለማየት ደግሞ አረብኛ እነዚህ ላንጉጆች በጣም አስፈላጊ ናቸው ቁርአን ቀርተሃል ገፍተህበታል ከቁርአን በኋላ ኪታብ እንላለን እንግዲህ ፍቅህ ተምሬያለሁ ፍቅህ ማለት ያው ጁሪስፕሩደንስ ይሉታል በእንግሊዝኛው እና የሃይማኖቱ ህግጋትና ድንጋጌዎች እነሱን ፍቅህን ተምሬያለሁ የተለያዩ ኪታቦች ናቸው እንግዲህ ያው ትራዲሽናል ስለሆነ ትምህርቱ በአካዳሚ አይደለም የሚሰጠው እና እንዲያውም በአባቴ ነው በአብዛኛው የተማርኩት እና በኪታቡ ነው የምናውቀው በሌቭል ሳይሆን በኪታቡ እንደ ቮሊዩም ምናምን በክርስትናው እኮ ዳዊት ደግም ያለው ጾመ ድጓ ምናምን በመጽሐፎች ነው የሚቆጥረው አይደል ልክ ነው እኛ ጋም በእንትኑ በኪታቡ በዛ መሰረት ሰፊነቱን ነጃ መጀመሪያ ከዛ ሙክተሰሩ ሰጊር የሚሉት አለ ሶስተኛ ደረጃ ላይ ደግሞ ባብ ፈትል አራተኛው ሹጃ የሚሉት አለ እና አምስተኛው ኡምደቱ ሳሊክ ወኡደቱ ናሲክ እነዚህን ተምሬያቸዋለሁ ሐዲስ የሚሉት የነብዩ መሐመድ ድርጊቶችና ንግግሮች ስብስብ ነው እሱን ጀምሬው መንገድ ላይ ያቆምኩት ሳልገፋበት ማለት ነው ሰነፍክ ማለት ነው ያው ያንተን አለ ወደ ትምህርት ቤቱም አለ ይሄም አለ እሱ ነው ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው እንግዳችን አፈንዲ ሙተቄ ሲሆን አፈንዲ በሙያው ኢኮኖሚስት ቢሆንም በስራ ኤትኖግራፈር ነው የቅዳሜ ከሰዓት በኋላ ከኛ ጋር በመሆናችሁ እጅግ ደስ ይለናል ሸገር የናንተ ነው በሶልጆች ብዕር አርግሽ ተሰጥቷል እንደ ልብሽ ሁኚ ችግርሽ ምን ያልፋል ችግርሽ ምን ያልፋል
በሰው ልጆች ብዕር ታሪክሽ ተጽፏል እንደ ልብሽ ሁኚ ችግርሽ በኔ አልፏል ችግርሽ በኔ አልፏል አላኝ እሳት ነዶ ነዶ ሲበቃው ይጠፋል ችግርም ስቃይም ከታገሱት ያልፋል ከታገሱት ያልፋል በሰው ልጆች ብዕር ታሪክሽ ተጽፏል እንደ ልብሽ ሁኚ ችግርሽ በኔ አልፏል ችግርሽ በኔ አልፏል በሰው ልጆች ብዕር ታሪክሽ ተጽፏል እንደ ልብሽ ሁኚ ችግርሽ በኔ አልፏል ችግርሽ በኔ አልፏል በኔ በከርታታው ሁሉም አልፎልሻል ከእንግዲህ ክስ ወዲያ አይነካሽም ክፉ ሞቱም ለእኔ ይሁን በቅድሚያ መርገፉ በቅድሚያ መርገፉ ነገር እንዲሳካልህ እመኛለሁ አፈንዲ በጣም ጥሩ ተጫውተናል ግን ዘፈን ደሞ አንዳንድ ዘፈኖች ሳንመርጥ እንዳንለያይ ብዬ ነው እሺ ከአሊ ቢራ አሁን ለምሳሌ ምን ትመርጣለህ ከአሊ ቢራ ዘፈኖች በውይይታችን ጣልቃ ዘፈን ምናምን ያስገባን እንድንሄድ ብዬ ነው አሁን አሊ እንግዲህ እንትን ላይ ነው ያለው ሲሙሉ ሰምቼ እኔ እንጃ ታሟል አሁን እንግዲህ በጸሎታችን ረዳዋለን አዎ ያስፈልጋል አሊ ማለት እንግዲህ አዎ አሊ ማለት ለኦሮሞ አርት ትልቅ ኮንትሪቢዩት አደረገ በጣም ትልቅ ለኢትዮጵያም እንደዛው እና በምስራቅ አፍሪካ ደረጃ የምናየው ነው እና አላህ እንዲምረው እንደለምነዋለን እና ካገኘሽ አሊ ቢራ ሸዋሉ ላይ ጻፈችው ዮቢ ሀዲሱ ሊባነታን እሱን እስካብጂ ደስ ይላል ማልቶ አዳኑ ባሴሳ ማልቶ አዳኑ ባሴ ማሪፍ ነው ጥሩ ነው እሱንም መጋብዛለሁ እሺ ሌላ ምን ትጨምራለህ አከም ነጉማን ካገኘሽ አከም ነጉማ ይገባል እሱም ኦኬ ሌላ ከሌሎች ዘፋኞች ከአለማየሁ እሸቴ ችግርሽ በኔ አልፏል እሺ እሺ እሱ ዘፈን በጣም ደስ ይለኛል ዳንስ ምናምን ትወዳለህ የለህበትም ዳንስ ከጨዋታ ምንድን ነው ደስ የሚልህ ሄጄ አይ ነበር ሲጫወቱ ነጂ በቃ እንዲህ ነው እንደ ሪፖርት ማድረግ ሪፖርት አድርግ እንደ ጋዜጠኛ ሪፖርት ለሪፖርተርነት ይፈልጉኝ ነበር እንጂ ይሄናየው ብለህ እንድትነግራቸው ፊልም ማየት ፊልም አያለሁ አሁንም አያለሁ ያው የውጭዎችም ፊልሞች ማለት ነው ካነበብካቸው መጽሐፎች ውስጥ እንደው አንደኛ የምትላቸው የትኞቹ ናቸው
ማለት ካለብህ እንደው አንደኛ በቃ በጣም አስደሰቱኝ ይከብዳል እንግዲህ ብዙ ናቸው ግን አድቫይዝ ማድረግ በልጅነት ከነበረው አድቫይዝ ማድረጋቸው አንብቡ ብለ በተለይ ለታናናሾቼ ታላቆቼ ያው አንብበዋል ብለን ተስፋ እናደርጋለን ከውጭው ለሚዘረብል የእንትና የቪክቶር ሁጎ በአማርኛ ተርጉሟል መከረኞች ተብሎ ሳለስላሴ በነገራችን በጣም ማደንቀው ተርጓሚ ነው በጣም ካሉት ጂኒየስ ከምላቸው ተርጓሚዎቻችን መካከል ናቸው ጋሽ ሳለስላሴ እና እንዴት እንዳመጡት ይችላሉ መሰለኝ ፈረንሳይኛ ይችላሉ ለዛ ነው ኦኬ ለዛ ነው ፈረንሳይ ተማሪ ናቸው ነበሩ እና በጣም ይጣፍጣል ለሚዘረብል መከረኞች በአማርኛ ልክ እንደ አንዳንድ ሰዎች እንደሚሉት የፈረንሳይኛውን የማንበብ ያህል ነው አማርኛውን ማንበብ እና ግሬት ወርክ ነው የሰሩት ጋሽ ሳለስላሴ ሁለተኛ ደግሞ እንትን ምንድነው ከሩሲያ ድርሰቶች የተገኘው የዶስቶቭስኪ በጣም ደስ ይላሉ ማንበብ አለ ይገባል ሰው ከእንግሊዝ ደግሞ የቻርልስ ዲከንስ እዚህ ምድር ላይ ሲኖር እነዚህ ማንበብ አለበት ክላሲክ የሆኑትን ከአረቦች የነጂም ማህፉዝ እና የእንትኑ የነጂም ማህፉዝ እና ተውፊቅ አልሐኪም ግብጻውያን ናቸው ነጂም ማህፉዝ እንግዲህ ኖቤል ሽልማትም አግኝተዋል ያው በእንግሊዝኛ ተተረጎመው ማንበብ ይቻላል በጣም ሚዳቃሊና አሊስ ሶል ክለብ በአረብኛው ማለት ሌባና ውሾቹ ተብሎም በአማርኛም ተርጉመውታል ሌባና ውሾቹ ተርጉሟል አንዱ አሳር ሐኪም ነው ትርጉም የማየው ነው አንድ ሰርች የሚል ደግሞ ተተርጉሟል ተብሎ አሳረኛው ብሎ ጋሽ አማረማሙ ተርጉመውታል እሷም አለች ከእንትን ደግሞ እንደኔ አይነት ያው ተሰውፍ ሱፊዝም የሚለውን ነገር ማንበብ የሚፈልግ ደግሞ ኢድሪስ ሻህ ለዓለም ህዝብ ባለውለታ ነው በእንትኑ ተረበኛው ነስሩዲን የሚለውን ሰውዬ ያስገኘ ነው ከመካከለኛው እስያ ፈላልጎ ለዓለም ያሳወቀው እሱ ነው እና ነስሩዲን ሆጃ ነው የሚሉት እዛ የኡዝቤክ መሰለኝ ነስሩዲን ሌጀንዱ እና የኢድሪስ ሻህ መጽሐፍት ቢገኙ በጣም አሪፍ ነው እሱ ማንበብ ያስፈልጋል ይፈልጋል አንድ ሰው እንግዲህ በተለይ ወጣቶቹ ልጆች ከኛዎቹ ደግሞ ደራሲያን የድሮዎቹ በተለይ ጋሽ አዲስ አለማየሁና የደጃዝማች ግርማቸው አርአያ በኋላ ላይ ደግሞ የበዓሉ ግርማ አዳም ረታ ልቦለዶች ማለት ነው አሪፍ ናቸው እነዚህ መነበብ አለባቸው ንባብ እንግዲህ ቀደም ብለህም አንተም በደንብ አድርገህ ገልጸዋል ንባብ አስፈላጊ ነው ለማንኛውም ሰው ጥናት ለሚያደርግ ሰው ብቻ ሳይሆን ለማንኛውም ሰው አስፈላጊ ነው ብለኸኛል ሌላው ታሪክ ነው ብዙ ጊዜ እንግዲህ አንተም ዋና ስራዬ ብለህ ያስከው አሁን ታሪክን መቆፈር ስለ ታሪክ መጻፍ ነው አፈንዲ የተማርከው ሌላ ቢሆንም ወደ ታሪክ ወደዚህ መታልና እስቲ እዚህ ላይ ምንድነው የምትለው አንተ ስለ ታሪክ አስፈላጊነት አሁን ታሪክ እንግዲህ ሁሉም ነገር እኮ ተሰርቶ ተደርጎ ከኛ ጋር የሚቀረው ደግሞ እኛም አልፈን የሚተርፈው ታሪክ ነው እና ታሪክን ማወቅም መመራመርም ግዴታ አለብን ብዬ ነው የማስበው ታሪክ የማንነት አንዱ አካልም ነው አንዱ ክፍል በሀገር አቀፍ ደረጃ ማለት በናሽናል ደረጃ ማንነታችንን ስንገልጥ ከዛ ወርደንም በብሔረሰባችን ደረጃ ማንነታችን ስንገልጥ ታሪክ የሚሉት ነገር ውስጡ አለ አይዴንቲቲ መለኪያ ነው አይዴንቲቲ መግለጫም ነው እና ያለ ታሪክ ደግሞ ወደፊቱን መተለም አይቻልም ከታሪክ ተምረሽ ነው የፊቱን መንገድ አቅጣጫ መቀየስ የሚቻለው ስለዚህ ታሪክን በተለይ ወጣቱ እንዲከታተለው ኔግሌክት እንዳያደርገው እና አንዳንድ ቦታ እንትና ያለው ይሄ ወጣቱ ትውልድ ይሰንፋል በታሪክ ላይ ነው አይመስለኝም እኔ ወጣቱ መስነፉ አይመስለኝም በሚፈልገው ደረጃ ወይንም እሱ በሚፈልገው መልኩ ስላልቀረበለት ነው ብዬ ማስባለሁ ለምሳሌ አሁን በዚህ መጽሐፍ አጻጻፍ ውስጥ እንደምታዩ ኢንፎርማል ኢሴይ ነው ኢንፎርማል አጻጻፍ ነው ብዙዎች የሚከተሉ አይደለም የተከተልኩት እና ይሄ ምናልባት ለወጣቱ ለማንበብም ይመቻል ሊመች ይችላል ከዚህ አቅጣጫ አይቼው ነው ነገሩ እኔም ራሴ እንትን አትራክት የሚያደርገኝ እንደዛ ሲጻፍ ነው አንዳንዶች አድቫይዝ ያደርጉትም አካዳሚክ ከሆነ ልክ የአካዳሚውን ስታንዳርድ ጠብቆ መሄድ አለበት ባይናቸው ግን የአካዳሚክ የሆነውን ደግሞ ስታንዳርዱን ጠብቀህ የምትሰራ ከሆነ ደግሞ እዛው
በአካዳሚው አካባቢ ብቻ ነው ተወስኖ የሚቀርበው ህዝብ ውስጥ አይወርድም አሁን ብዙዎቹ እንትኖችን ብታያቸው ማለት በዚህ ዘመን የሚወጡትን ላይክ አሁን ይሄን ያልተዘመረላቸው ጥሩ አጻጻፍ ነው የተከተለው ልጅ እና ወጣቱን አትራክት ያደርጋል ብዬ ገምታለሁ እንዲህ አይነት አጻጻፍ እና እንዲህ አይነቱ ያጻጻፍ መለመድም አለበት ነው የምትለው የማገራችን ሰፊ የህዝብ ብዙ ጊዜ ሞዛይክ ካልቸር ይባላል እንደዚህ ባነጋገር ግን ያንን ደግሞ ትኩረት ሰጥቶ ያንዳንዱን መመርመርና ስለዛም ጥናት አድርጎ መጻፍም አስፈላጊ ይመስለኛል በኔ በኩል አፈንዲ በዚህም ተስማማለህ በጣም ተስማማለሁ ያው ጊዜ ከተገኘ ወይ ደግሞ አክሰሲቢሊቲው ከተገኘ አጋጣሚው ከተገኘ እንዳይሰንፉ ነው ሁላችንም እኮ አገራችን ምን እንትን ምንለው ሁላችንም ስንረባረብ ነው ሁሉም ግዴታ አለበት እና የአንድ ሰው ተዋጽኦ አይደለም አሁን የምናየው ነገር የሁሉም አስተዋጽኦ ነው እና ሞዛይክ ካልቸር እንዳልሽው አክሰሲቢሊቲው ሲገኝ ለምሳሌ ልክ ፍቅረ ማርቆስ ደስታ እዛ ለትምህርት ተመደበ ለአስተማሪነት ተመደበ እዛ ጥሩ ስራ ሰርቶ እንደወጣው ሌላውን በስራ አጋጣሚ ሄዶ የሚታየውን የሚታዘበውን ነገር በማስታወሻ ቢከትብና በኋላ እንዲሁ ባይጽፍ እንኳን ለሚጽፉት ሰዎች እንደ ኢንፑት ቢሰጥ አዲስ ሆኖ የታየውን ነገር እንደ ኢንፑት አድርጎ ቢያቀርብ ለሀገር የሚጠቅም ስራ መስራት ይቻላል ብያምናለሁ አፈንዲ ሙተቂ በጣም የገለምሶ ልጅ በጣም አመሰግናለሁ ዛሬ ብዙ ተጫወትን በጣም አመሰግናለሁ አረርጌ እኮ ሰው እንደዚሁ በአንድ በነጠላው አይጠራም ዩሱፌ ገባባ ወይ አፈንዲ ምንድነው አፈንዲ ማን ነው የሚሉ አንተን እኔን እንግዲህ አላ ዲማ ነው አፈንዲ ዲማ ነው አፈንዲ ዲማ ነው ሞን ያለበት አይደለ በጣም አመሰግናለሁ አመሰግንሻለሁ
Well,